እስቲ ለአንድ አፍታ እናስብ። ዶክተሩ ጋር ሄደው የስኳር ህመም አለቦት የሚለውን ቃል ሰሙ። በዚያች ቅጽበት ህይወቶ የተቀየረ ሊመስል ይችላል። ምን ልብላ፣ ምን ልተው፣ ከምን ልጀምር የሚሉ ጥያቄዎች አእምሮትን ይወሩታል። ምናልባት ይሄ የእርሶ የግል ተሞክሮ ላይሆንም ይችላል። ነገር ግን የሚወዱት ሰው፣ ወላጆ፣ ወንድሞ ወይም ጓደኛዎ በዚህ ሁኔታ ውስጥ ሊሆን ይችላል። እውነታው ግን የስኳር በሽታ ማለት የህይወት ፍጻሜ ማለት አይደለም። ትክክለኛውን ዕውቀት ከያዝን አመጋገባችንን በማስተካከል በሽታውን መቆጣጠርና ሙሉ ጤናማ ህይወት መምራት እንችላለን። ይህ ቪዲዮ ዝም ብሎ የምግብ ዝርዝር አይደለም። ይህ ጤናውን ለመታደግ የሚያስችል መመሪያ ነው። በሚቀጥሉት ደቂቃዎች ለስኳር ህመምተኞች እንደ መርዝ የሚቆጠሩ 7 የምግብ አይነቶችን ለምን አደገኛ እንደሆኑ በቀላል ሳይንስና እያንዳንዳቸውን በምን አይነት ጣፋጭና ጤናማ አማራጭ መተካት እንደምንችል በጥልቀት እንመለከታለን። 7ኛ ስኳር የበዛባቸው የለስላሳ መጠጦች። በዝርዝራችን ላይ ቀዳሚውን ስፍራ የሚይዙት እነዚህ ጣፋጭ መጠጦች ናቸው። እስቲ አስቡት፣ አንድ ጠርሙስ ለስላሳ መጠጥ ውስጥ ብቻ እስከ 10 ማንኪያ ስኳር ሊኖር ይችላል። ይህ ፈሳሽ ስኳር ሰውነታችን ውስጥ ሲገባ የረሃብ ስሜትን ስለማያስታግስ ምንም ሳይጠቅመን የደም ስኳራችንን እንደ ሮኬት ወደ ላይ ያስወነጭፈዋል። የተደበቀው አደጋ ደግሞ ጤናማ በሚል ስያሜ የሚሸጡ የታሸጉ ፍራፍሬ ጭማቂዎች ላይ ነው። እነርሱም ልክ እንደ ለስላሳ መጠጦች በስኳር የተሞሉ ናቸው። ጤናማ አማራጩ ውሃ ንጉስ ነው። ውሃን ተጠቀሙ። ጣዕም መጨመር ከፈለጋችሁ ሎሚና ኪያር አሉላችሁ። ጣፋጭ ያልገባበት የእጽዋት ሻይም በጣም ጥሩ ምርጫ ነው። 6ኛ ነጭ ካርቦሃይድሬቶች። በየቀኑ ማዕዳችን ላይ የማይጠፋው ነጭ ካርቦሃይድሬት ነው። ነጭ ዳቦ፣ ነጭ ሩዝ፣ ፓስታ፣ እነዚህ ሁሉ ከነጭ ዱቄት የተሰሩ ምግቦች ናቸው። በከፍተኛ ሁኔታ የተቀነባበሩ በመሆናቸው አልሚ የሆኑ ክፍሎቻቸው ተወግደዋል። ይህ ማለት ሰውነታችን ልክ እንደ ስኳር በፍጥነት ፈጭቶ ወደ ደም ስራችን ይጨምረዋል ማለት ነው። ጤናማ አማራጩ ሰውነታችን ቀስ ብሎ ኃይል እንዲያገኝ የሚረዱትን ሙሉ የእህል ምግቦችን መምረጥ ነው። ቡኒ ሩዝ፣ ሙሉ የእህል ዳቦ፣ ገብስና አጃ የደም ስኳር መጠንን በተረጋጋ ሁኔታ እንዲቆይ ስለሚረዱ እጅግ ተመራጭ ናቸው። 5ኛ ጣፋጭ የቁርስ እህሎች። የብዙ ልጆች ተወዳጅ የአዋቂዎችም ፈጣን ምርጫ። በእነዚህ ሳጥኖች ላይ በቫይታሚን የበለጸገ የሚሉ ጽሑፎች እናያለን። ነገር ግን እውነታው ከዚህ የተለየ ነው። አብዛኞቹ በከፍተኛ መጠን ስኳር የተሞሉ ናቸው። ይህም ጠዋት ጠዋት የደም ስኳርን በማናር የኢንሱሊን ምላሽን ያዛባል። ጤናማ አማራጩ ስኳር ያልተጨመረበትን ተፈጥሯዊ አጃ መምረጥ ነው። በአጃ ላይ ፍራፍሬ፣ ለውዝ ወይም ቀረፋ በመጨመር ጣፋጭና ጤናማ ቁርስ መስራት ይቻላል። 4ኛ የተቀነባበሩ ስጋዎች። አሁን ወደ አወዛጋቢው ርዕስ እንመጣለን። እንደ ቋሊማና ሆትዶግ ያሉ ምግቦች ምቹና ጣፋጭ ሊሆኑ ይችላሉ። ነገር ግን አደጋቸው በውስጣቸው ካለው ስብ በላይ ነው። እነዚህ ምግቦች ለረጅም ጊዜ እንዲቆዩ የሚረዱ እንደ ናይትሬት ያሉ ኬሚካሎች በውስጣቸው ይይዛሉ። ጥናቶች እንደሚያሳዩት እነዚህ ኬሚካሎች በሰውነታችን ውስጥ እብጠት እንዲፈጠርና የኢንሱሊን መቋቋም እንዲዛባ ያደርጋሉ። ጤናማ አማራጩ ያልተቀነባበሩ ስጋዎችን መመገብ ነው። የተጠበሰ የዶሮ ስጋ፣ አሳ ወይም እንደ ምስርና ሽምብራ ያሉ የፕሮቲን ምንጮች እጅግ በጣም የተሻሉ ናቸው። 3ኛ የታሸጉ ምግቦችና ስናኮች። በቀን ውስጥ ለትንሽ ረሃብ ስንል የምንወስዳቸው ቺፕስ፣ ኩኪስና ብስኩቶች በ3 ዋና ዋና ጠላቶች የተሞሉ ናቸው። ጤናማ ያልሆነ ትራንስፋት፣ ከፍተኛ የሶዲየም መጠንና በቀላሉ ወደ ስብነት የሚቀየር ስኳርን በውስጣቸው ይዛሉ። እነዚህን ጤናማ ያልሆኑ ምግቦችን ለመተካት ጤናማ አማራጩ እነዚህን ምግቦች የሚተኩ ምግቦችን ቀድሞ ማዘጋጀት ነው። የተቆረጡ ካሮቶች፣ የለውዝ ቅቤ የተቀባ ፖም ወይም ደግሞ ጥቂት የአልመንድ ፍሬዎች እነዚህን ምግቦች ለመተካት ፍቱን መፍትሄዎች ናቸው። 2ኛ የደረቁ ፍራፍሬዎች። ይሄ ብዙዎቻችሁን ሊያስገርም ይችላል። ፍራፍሬ ጤናማ አይደለም እንዴ ብላችሁም እንድትጠይቁ ሊያደርጋችሁ ይችላል። አዎ፣ ሁሉም ፍራፍሬ ጤናማ ነው። ነገር ግን ፍራፍሬዎች ሲደርቁ ውሃቸው ስለሚወጣ ስኳራቸው በትንሽ ቦታ ላይ በጣም ይሰራጫል። ለምሳሌ አንድ ዘቢብ መብላት በአንድ ጊዜ በርካታ የወይን ፍሬዎችን እንደ መብላት ነው። ይህ ከፍተኛ የስኳር መጠን የደም የስኳር መጠንን በድንገት ከፍ ያደርገዋል። ጤናማ አማራጩ ሙሉ በሙሉ ያልደረቁ ፍራፍሬዎችን መመገብ ነው። አንድ ሙሉ ፖም ወይም ብርቱካን ከፋይበራቸው ጋር ስለሚመጡ ስኳራቸው ቀስ ብሎ ወደ ደም እንዲገባ ያደርጋሉ። 1ኛ ከፍተኛ ቅባት ያላቸው የወተት ተዋጽኦች። በዝርዝራችን አናት ላይ ከፍተኛ ቅባት ያላቸውን የወተት ተዋጽኦችን እናገኛለን። ሙሉ ወተት፣ ቅቤ እና ከፍተኛ ቅባት ያላቸው አይቦች በሳቹሬትድ ፋት የበለጸጉ ናቸው። ይህ አይነቱ ቅባት ከልክ በላይ ሲወሰድ የኢንሱሊን መቋቋምን በማባባስ ለልብ ህመም ተጋላጭነትን ይጨምራል። ጤናማ አማራጩ ዝቅተኛ ቅባት ያላቸውን የወተት ተዋጽኦችን መምረጥ ነው። ቅባት የሌለው ወተት፣ እርጎ ወይም እንደ አቮካዶና የለውዝ ቅቤ ያሉ ጤናማ የቅባት ምንጮችን መጠቀም ይመከራል።
እንግዲህ እነዚህን 7 የምግብ አይነቶች አየን። ነገር ግን ሁሉንም የሚያመሳስላቸው አንድ ነገር አለ። በከፍተኛ ሁኔታ የተቀነባበሩ መሆናቸው ሁሉንም ያመሳስሏቸዋል። እናንተም ልትይዙት የሚገባው ወርቃማው ሕግ ይህ ነው። ምግቤ ከተፈጥሮ ምንጩ ምን ያህል ቀረበ ብሎ መጠየቅ። እነዚህን ምግቦች ማስወገድ እንደ ቅጣት መታየት የለበትም። ይልቁንም ሕይወትን፣ ኃይልንና ለምንወዳቸው ሰዎች አብሮ መቆየትን የመምረጥ ያህል ነው። ቁልፉ በእጆ ላይ ነው። ሰውነቶን የሚቆጣጠሩትም እርስዎ ኖት።